ቻናሌ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በአንድ ሌላ ቪዲዮ ወደ እናንተ መጥቻለሁ። እስከ ፕሮግራሜ ፍጻሜ አብራችሁን ከኔ ጋር እንድትቆዩ በአክብሮት እየጋበዝኩኝ ለቻናላችን አዲስ የሆናችሁ የሰብስክራይብ ምልክቷን እንድትጫኑ እንዲሁም ደግሞ በየጊዜው ወደ እናንተ መለቃቸውን ቪዲዮዎች በቀላሉ እንዲደርሳችሁ የደውሏ ምልክት እንድትጫኑ በዚሁ ለማሳሰብ እወዳለሁ። የፕላትፎርሙ ስም ፍሪኮይን 1 ይባላል። ፍሪኮይን 1 እንግዲህ ራሱን እንግዲህ ያስተዋወቀ ነው። እዚህ ጋር እንደምትመለከቱት በዚህ ፕላትፎርም ላይ እንግዲህ እንዴት አድርገን ነው የምንሰራው የሚለውን ስንመለከት እዚህ ጋር ክሌም ፍሪ ሳቶሺ ኤቭሪ 16 ሚኒትስ ይለናል። ስለዚህ በየአንድ ሰዓቱ ወይንም ደግሞ ከ60 ደቂቃ በኋላ እየተመለስን እየመጣን ክሌም የምናደርግበት ዌብሳይት ነው ማለት ነው። እዚህ ዌብሳይት ላይ ክሌም የምናደርጋቸው 5 ኮይኖችን ክሌም ማድረግ እንችላለን። እንግዲህ ወደ አሰራሩ ስንሄድ የመጀመሪያ የምናደርገው ሳይን አፕ ነው። ሳይን አፕ የምንለው እንግዲህ እንደምትመለከቱት መጀመሪያ ላይ የምትሞሉት ፉል ኔም ነው። ሙሉ ስማችሁን እዚህ ጋር ትሞላላችሁ። ቀጥሎ ዩዘር ኔም ወይንም ደግሞ ኒክ ኔም የምትጠቀሙበትን አንድ ስም ትሞላላችሁ። ከዛ ደግሞ ኢሜል አድሬሳችሁን ታስገባላችሁ። በመቀጠል ፓስዋርድ፣ ከዛም ደግሞ እዚህ ጋር የሞላችሁትን ፓስዋርድ ደግማችሁ ኮንፊርም ፓስዋርድ ላይ ትሞላላችሁ። ከዛ በመቀጠል እቺን ቦክስ ቲክ ማድረግ እንዳትረሱ ወይንም ካፕቻዋን ማለት ነው አምናት ሮቦት የምትለዋን እቺን ቲክ ማድረግ ራይት መሆኗን እርግጠኛ ሁኑ። ከዛ እዚህ ጋር ደግሞ አግሪመንት ነች። እቺን ቦክስ ቲክ ማድረጋችሁንም እንዳትረሱ። ከዛ በመቀጠል ምንድነው የምናደርገው ሬጂስተር ናው ነው የምንለው። እኔ እንግዲህ አካውንት ኦልሬዲ ስላለኝ ሎጊን ብዬ ልግባ። እንደምትመለከቱት ሎጊን አርጎ ሲገባ የሚያመጣልኝ ይሄ ነው። ከዛ እዚች ጋር ቦክሷን ቲክ ማድረግ ግድ ነው፣ ካፕቻዋን ማለት ነው። ሎጊን እለዋለሁ። ሰክሰስ ብሎናል። እንግዲህ ገብተናል ማለት ነው። እንግዲህ ፕላትፎርሙ መጀመሪያ ስትከፍቱት ያለው ዳሽቦርድ ነው። ስለዚህ እንደምታዩት ይህን ይመስላል። ቅድም ያልኳችሁ 5 የኮይን አይነቶች ያልኳችሁ ቢትኮይን፣ ላይት ኮይን፣ ዶጅ ኮይን፣ ኢቴሪየም እና ቴዘር ኦር ደግሞ ዩኤስዲቲ ማለት ነው። እነዚህ ነው በየአንድ ሰዓቱ እየተመለስን ክሌም የምናደርገው ማለት ነው። በየአንድ ሰዓቱ ስንመጣ አንድ አይነት የሆነ ሳቶሺ አይደለም የምናገኘው፣ የተለያየ ከፍም ይላል ዝቅም ይላል። ስለዚህ እየመጣን ክሌም እናደርጋለን ማለት ነው። እዚህ ጋር እንደምትመለከቱት እኔ አሁን ለምሳሌ ከዚህ አንድ ሁለት ሶስት ያርጋለሁ ያስቀመጠልኝ ሳቶሺ እንግዲህ መጠን ይሄን ያክላል። እንግዲህ ከ50 በኋላ 156 ሳቶሺ ሰጥቶኛል። ከዚህ ጋር ደግሞ ከታች ወደ ብር ቀይሩት ደግሞ 0.04 ዶላር አድርጎልኛል ማለት ነው። ስለዚህ የመረጥኩት ቢትኮይንን ስለሆነ ነው ማለት ነው። እንዴት ነው ክሌም የምናደርገው? የመጀመሪያ እዚህ ጋር እንደምትመለከቱት ሁለት አይነት ኦፕሽን አለ። እዚህ 3 ሰረዝ ያለበት ቦታ ላይ ወይንም ደግሞ ወደ ታች ሄዳችሁ ከሰጠኝ በኋላ እንግዲህ እንደምትመለከቱት ከ1 ደቂቃ በኋላ ወይንም ከ60 ደቂቃ በኋላ ተመልሰ መተ ነው ኮሌክት ማድረግ የምችለው። ስለዚህ እዚህ ጋር ያለኝን የአንድ ሰዓት ክሌም ጨርሻለሁ ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ሪሰንት አክቲቪቲ ያሳየናል። እዚህ ጋር ማክስ የሚባለው ሰውዬ ላይት ኮይን ነው ይሄን ያህል ወስዷል ያለ የሚለው የኔ ነው። እንግዲህ ቅድም የወሰድኳት ነች። እንደምትመለከቷት 45 ቢቲሲ ሰጥቶኛል። ቅድም እንዳያችሁት 5 ሰከንድ በፊት ማለት ነው። ስለዚህ እንደዚህ ያላችሁ ኮይኖችን ኮሌክት ማድረግ ትችላላችሁ። ሌላው ደግሞ የኮይን ብዛታችሁን ወይንም ሳቶሺያችሁን ከፍ የምታደርጉበት አንደኛው ሪፈራል ነው። ሪፈራል ተጠቀሙ። ሪፈራል ማለት እንግዲህ ሰዎች ከሚያገኙት ላይ ወይንም ደግሞ እናንተ የላካችሁለት ሰው አካውንቱን ከፍቶ ክሌም ማድረግ ሲጀምር ከሚያገኘው ላይ 15%ን ለእናንተ ይልክላችኋል ማለት ነው። የሰውየውን ሳይነካ ማለት ነው። ስለዚህ 15% እናንተ ታገኛላችሁ ማለት ነው። ሪፈራል ኮዳችሁን ወደ ታች ወረድ ስትሉ እዚህ ጋር ታገኙታላችሁ። እዚህ ጋር እንደምትመለከቱት የኔ ሪፈራል ኮድ ይሄ ነው። ቺን ኮፒ እናደርግና ከዛ ወደ የምንፈልገው ሰው ሼር እናደርገዋለን ማለት ነው። ስለዚህ እንደዚህ ያደረጋችሁ